ሮሜ ምዕራፍ 11 ከቁጥር 33 እስከ 36። የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። ስፍራውን በጌታ በኢየሱስ ክርስቶስ ስም አነበዋለሁ። የእግዚአብሔር ባለጠግነትና ጥበብ እውቀቱም እንዴት ጥልቅ ነው! ፍርዱ እንዴት የማይመረመር ነው! ለመንገዱም ፍለጋ የለውም። የጌታን ልብ ያወቀው ማን ነው? ወይስ አማካሪው ማን ነበር? ወይስ ብድራቱን ይመልስ ዘንድ ለእርሱ አስቀድሞ የሰጠው ማን ነው? ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን። ሁሉ ከእርሱና በእርሱ ለእርሱም ነውና ለእርሱ ለዘላለም ክብር ይሁን፣ አሜን። የአምላካችን የእግዚአብሔር ስም የተባረከ የተቀደሰ ይሁን። እርሱ ታላቅ ነው፣ እርሱ ኃያል ነው። የእግዚአብሔር ባለጠግነት፣ የእግዚአብሔር ጥበብ፣ የእግዚአብሔር እውቀት ጥልቅ ነው፣ በማንም አይመረምርም። ፍርዱ ረቂቅ ነው፣ ጥልቅ ነው፣ ድንቅ ነው። መንገዱን ፍለጋውን ማንም አይደርስበትም። የእግዚአብሔር ጥበብ ከባህር የጠለቀ ከምድርም የሰፋ ከሰማይም የራቀ ከባህር የጠለቀ ነው፣ ከፀሐይ ይልቅ የደመቀ ነው። እግዚአብሔር ታላቅ ነው። ፍርዱ ሁል ጊዜ ትክክል፣ ምክሩ ሁል ጊዜ ድንቅ ነው። አምላካችን እግዚአብሔር ለዘላለም የተባረከ የተቀደሰ ይሁን። አምላካችን ሆይ ለአንተ ምስጋናን እናቀርብልሃለን። አንተ ታላቅ ነህ፣ አንተ ኃያል ነህ። ማንንም አትንቅም፣ ማንም አይመክርህም፣ ማንንም አማካሪ አትሻም። ብቻህን ታላቅ ነህ፣ ኤልሻዳይ ነህ፣ አዶናይ ነህ። ለመንግሥትህ ፍጻሜ ለግዛትህ ወሰን የለውም፣ ለዕድሜህ ፍጻሜ የለውም። አምላኬ አንተ እስከ ዘላለም ሳይሆን በማያልቅ ዘላለም ውስጥ ዘላለማዊ ሆነ የምትኖር ነህ። የሚወድህንና የወደድካቸውን ከዓለምም ምድር ሁሉ ያነጻቸውን ልጆችህን ሁሉ በዓለም ካለው መከራ ከክፉ መናፍስትም ከጨለማው ኃይል ስልጣንና ከመቅሰፍቱ ሁሉ የምትጠብቅ ዙሪያችንን በቀን በሌሊት ከሳቱ ከጨለማው ከክፉ ነገር ሁሉ በአንተ ዘንድ በሆነ በመላእክቶችና በእሳትህ ቅጥር እያጠርክ ከክፉ ሁሉ እየሰወርክ የምትጠብቀን ደግሞም ለዘላለም የማትተወን አምላካችን ቅዱስ እግዚአብሔር ሆይ ለአንተ ክብር ይሁን። በቀን በማለዳ በክረምት በበጋ እግዚአብሔር ሆይ ለዘላለም ክብር ለአንተ ይሁን። እግዚአብሔር ሆይ ለአንተ ምስጋና ይሁን። ስለሆነው ነገር ተመስገን፣ ስላልሆነው ነገር ተመስገን፣ ስለቆየው ስለዘገየው ነገር ተመስገን። ሁሉ በአንተ ዘንድ ትክክል ነው። አንተ በሥራህ አትሳሳትም፣ በምክርህ ድንቅ ነህ። እግዚአብሔር አምላኬው ማንንም በክፉ አትፈትንም። አንተ ፈትነህ ለመልካም ለድል ለክብር ታበቃለህ እንጂ ማንም አትጥልም። እግዚአብሔር አምላኬ በአንተ እጅ ያስካቸውን ማንም አይነጥቅም። ማንም እግዚአብሔር አምላኬና መድኃኒቴ ልጆችህን ላይ አንተን አልፎ የሚጎዳ ማንም የለም። እንደ ዓይን ብሌን ትጠነቀቅልናለህ እግዚአብሔር ሆይ፣ እንደ ክብርህ ትጠነቀቅልናለህ እግዚአብሔር ሆይ። አብልጠህ እጅግ አድርገህ ትወደናለህ፣ ትሳሳልናለህ። እግዚአብሔር አምላኬ እንደተናገርከው አንተ በእውነት በመንፈስ ከእኛ ጋር ነህ። እኛም በእውነትና በመንፈስ እናመሰግናለን፣ እናመልካለን። በተስፋው መያዣ መንፈስ ቅዱስም ሆነን አንተን እናይሃለን። ደግሞም ክርስቶስን ማራናታ እያልን እየጠበቅን በእምነት በተስፋ በተቀበልነው በትንሣኤ መንፈስ ጸንተን እንቆማለን። የምታጸናን አንተ ነህ። የምታጸናን ጸጋ ነው። የሚያጸናን እግዚአብሔር አምላኬ ጥበብ፣ እውቀት፣ ኃይልህ ነው። እኛ በብርታታችን ወደ ግራም ወደ ቀኝም ወደ ፊትም ወደ ኋላም መሄድ አንችልም። እግዚአብሔር ሆይ ሁል ጊዜ የአንተን እርዳታ እንሻለንና እግዚአብሔር አምላክ እርዳን። ለሕይወታችን፣ ለስራችን፣ ለጤናችን፣ ለትምህርታችን፣ ለመግባት ለመውጣታችን፣ ለጤንነታችን፣ ለበረከታችን እግዚአብሔር አምላክ ለእያንዳንዱ ነገራችን አንተ ታስፈልገናለህ። ምክንያቱም እኛ ያለነው በአንተ እጅ ላይ ነን እንጂ ከአንተ የወጣን ከአንተ የተለየን አይደለንም። አንተ ግንድ ነህ፣ እኛም በአንተ ላይ የተቀጠለን ቅርንጫፎች ነን። ያላንተ ፍሬ ማፍራት አንችልምና ከግንዱ የተለየ ቅርንጫፍም እግዚአብሔር አምላክ ሆይ ከመጣል ከመቃጠል ውጪ ተስፋ የለውም።
ስለዚህ እግዚአብሔር አምላኬ በአንተ ላይ ተጣብቀናል። ፍሬ እንድናፈራ ደግሞ እግዚአብሔር እንድትረዳን በኢየሱስ ስም እንለምናለን። ተጣብቀን ደግሞ እንድንቆይ በኢየሱስ ክርስቶስ ስም በመንፈስ ቅዱስ ኃይል እግዚአብሔር አምላኬ ስር ሰደን እግዚአብሔር አምላኬ ጠንክረን በርትተን በመንፈሳዊ ፍሬ ሁሉ እግዚአብሔር አምላኬ ፍሬያማዎች ሆነን በኢየሱስ ክርስቶስ ስም እንድንለመልም እንድናብብ እንድናፈራ እግዚአብሔር እርዳን። እግዚአብሔር ፍሬ እንዲገኝብን እግዚአብሔር አምላኬ ብርሃናችን እንዲታይ እግዚአብሔር አምላኬ ልዩነታችን እንዲታይ የትንሣኤው መንፈስ በእኛ ላይ ተገልጦ ድል እንዲያደርግ በገባንበት በወጣንለት ሁሉ ልዩነት እንድናደርግ በዘመናችን ሁሉ እግዚአብሔር አምላኬ ሆይ በኃይል በድል እንድንንቀሳቀስ በኢየሱስ ክርስቶስ ስም እርዳን። በአሸናፊነት በመውረስ እንድንንቀሳቀስ እግዚአብሔር እርዳን። ምርኮንም በመበዝበዝ እግዚአብሔር አምላኬና መድኃኒቴ የጠላትን ቀጠና በመውረስ በጌታ በኢየሱስ ክርስቶስ ስም ጌታ ክርስቶስ ኢየሱስን ለብሰን ክርስቶስን እየገለጥን ከዓለም ዕድፍ ራሳችንን ጠብቀን በጸጋው ላይ ጸጋን እየጨመርን እንድናድግ ከክብር ወደ ክብር እያደገን እንድንለወጥ በኢየሱስ ክርስቶስ ስም እርዳን። በአንተ መዓዛ ሽታ እያወድን በኢየሱስም በሄንበት ሁሉ ልዩነት እያደረግን እግዚአብሔር አምላክ የያዝነው እንዲባረክ ይሄንበት የረገጥንበት እንዲባረክ የተናገርነው የክርስቶስ ኢየሱስ ቃል እግዚአብሔር አምላክ ፍሬ ያፈራ እግዚአብሔር አምላክ በሞገስ እንድንወጣ እንድንገባ እርዳን። በህይወታችን በኑሯችን ምንም አይነት ጭንገፋ ምንም አይነት ክሳራ ምንም አይነት ውድቀት እንዳይኖር በኢየሱስ ስም እንጸልያለን። እንዴት እንድንወጣ እንዴት እንደምንገባ እንዴት እንደምንመላለስ እኛ እግዚአብሔር በጸጋህ እንጂ በራሳችን አንችልምና የመንፈስ ቅዱስ ጥበብና ማስተዋል በኢየሱስ ክርስቶስ ስም ይብዛልን። እግዚአብሔር አምላኬ ዘመናችን ህይወታችን በቤትህ ይደምደም። ካላንተ እግዚአብሔር አምላኬና መድኃኒቴ ወዴትም እንዳንንቀሳቀስ አንተን እየሰማን በመንፈስ በእውነት እየተመራን ወደ ድል እንድንሮጥ በኢየሱስ ክርስቶስ ስም እርዳን። እግዚአብሔር ሆይ ስለ ሁሉ አንተን እንለምናለን። ፈቃድ በዘመናችን ሁሉ ይሁን። ክብር ምስጋና በላይ በሰማይ በታች በምድር ለአንተ ብቻ ይሁን። ጊዜያችንን ሰዓታችንን መግባት መውጣታችን ሁሉ አንተ ባርክልን፣ ተቆጣጠርልን። ጌታችን በኢየሱስ ክርስቶስ ስም ጸለይን፣ አሜን።